ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የሳሚ ዴይሊ የዩቲዩብ ቻናል አድማጭ ተመልካቾቻችን በዕለተ ሐሙስ ቀንም ግንቦት 28 2017 ዓመተ ምህረት በመረጃ ሰዓቴ መደመጥ አለባቸው ብዬ ያሰብኳቸውን ሰበር አሁናዊ አስቸኳይ ትኩረት የሚሹ በርከት ያሉ የረፋድ የአውደ ውጊያ መረጃዎችን ጭምሬ በተጠናከረ መልኩ ላስደመጣችሁ ወደ እናንተ መጥቻለሁ። ክቡራን ከምታደምጧቸው ሰበር መረጃዎች መካከልም የአማራ ፋኖ ብሔራዊ ኃይል በሸዋ ቀጠና በአፄ ይኩኖ አምላክ ክፍለ ጦርና በስብሐት ለሰባ ክፍለ ጦር በአገዛዙ ዙፋን አስጠባቂ ቡድን ላይ ድልን ስለመቀናጀቱ መረጃዎች ተሰምተዋል። በጎጃም ቀጠና በሁለተኛ ተፈራ ዳምጤ ክፍለ ጦር የተሰራ ልዩ ጀብድም አለ። በቆይታችን ተጨማሪ መረጃዎችን ማስደምጣችኋል። የተፈራ ዳምጤ ክፍለ ጦር በትላንትናው ዕለት አጃይብ ያስባለው ልዩ ጥቃትን መፈጸሙን ተነግሯል። በጎንደር ቀጠናም የተላለፈ አስቸኳይ ጥብቅ መልእክትም አለ። ለጎንደር ከተማ ነዋሪዎች በሙሉ ነው መደመጥ ያለበት መረጃም ጭምር ነው። በጎንደር ቀጠና የዳግማዊ ቴዎድሮስ አምስተኛ ኮር በጎንደር ቀጠና በትናንትናው ዕለት አድርጎ ስለነበረው ልዩ የማጥቃት ውጊያም ዝርዝር መረጃዎች በእጃችን ገብተዋል። በወሎ ቀጠና መብረቅ ክፍለ ጦር ትናንት ከምሽት 4 ሰዓት እስከ እኩለ ሌሊት 7 ሰዓት በውግዲ ወረዳ ውግዲ ከተማ ላይ ጠላት ጦር ድባቅ መቶታል። ውድና የተከበራችሁ የቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ እነዚህንና ሌሎች መሰል መረጃዎችን ታደምጣላችሁ። አብራችሁ ቆዩም። የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል አሊ ኮድ መብረቅ ክፍለ ጦር ትናንት ማለትም ግንቦት 27 ሌሊቱ ከምሽት 4 ሰዓት ጀምሮ እስከ እኩለ ሌሊት ማለትም 7 ሰዓት በውግዲ ወረዳ ወግዲ ከተማ ዙሪያ በሚገኝ 03 ቀበሌ የአገዛዙን አሰርጋጅ በነበረው ወንበር ጠባቂ ላይ ልዩ እርምጃም ተወስዷል። በዚህም በነበረው የተኩስ ልውውጥም በርካታ የጠላት ጦር ሲመታ በርካቶችም ተደምስሰዋል። በርካቶች ቁስለኛ ሆኗል። የመረጃ ምንጮቻችን በርካቶች እግሬ አውጪ ብሎም ሲሮጡ ገደል መግባታቸውን ጭምር የመረጃ ምንጮቻችን ያካፈሉን መረጃም ያመላክታል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር በጎንደር ቀጠና ከጓላ ዳግማ ማክሰኝት ጣዳ ጎንደር ከተማ የርማርፋ አይማ እንፍራንዝና ጎንደር ዙሪያ ቀጠናዎች ላይ ከባድ ትንቅንቅም ተካሂዷል። ይህ ዘመቻ በቅርቡ በተሰው የትግል ጓድ በኮማንዶ በላይ እንዲጠራም ለሁሉም የሚዲያና የትግል ደጋፊዎች ማህበር ክፍልም ተሳስቧል። ግንቦት 24 የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የዳግማዊ ቴዎድሮስ አምስተኛ ኮር የንስር በለሳ ቅጠው እጅጉ ክፍለ ጦር የምስራቅ በለሳ ወረዳ መቀመጫ በሆነችው ጓል ከተማ ላይ መሽጎ በነበረው አገዘሮት ካምፕ መሽግ የነበረውን ጎጀል ሰራዊት ሙሉ ለሙሉም መበተን ተችሏል። ግንቦት 26 የዳግማዊ ቴዎድሮስ አምስተኛ ኮር ታደለ ብርሃኑ ክፍለ ጦርና ደቡብ ብርጌድ ቋል ድባ ከተማ ሰርገው በመግባትም የጠላትን ጦር በአጣዳፊ ሁኔታ መተውታል። በትናንትም ጎንደር ቀጠና የዳግማዊ ቴዎድሮስ አምስተኛ ኮር ዘዛምባ ንጉስ ሚካኤል ክፍለ ጦር ዳግማ ላይ የመሸገውን የብልጽግና ጠባቂ ሰራዊት በሚገባው ቋንቋ ማናግሮታል። በዚህም ዕለትም የጥቁር አንበሳ ክፍለ ጦር እና የንስር በለሳ ቅጠው እጅጉ ክፍለ ጦር የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አጼዎቹ ክፍለ ጦር በሻለቃ አሌክስ የምትመራው ደጃዝማች አስናቀ ብርግድም ማክሰኝት ከተማ በመግባትም ጠላትን አርበድብዳለች። በዚህ ዕለት የዳግማዊ ቴዎድሮስ አምስተኛ ኮር አካል የሆኑት የታድላ ብርሃኑ ክፍለ ጦርና የጎንደር በጋሻው ክፍለ ጦር በጋራ በመሆን ከጣዳ ጀምሮ እስከ ጎንደር አየር ማረፊያ ድረስ የጠላትን ጦር በሚገባውም አናግረውታል ነው የተባለው። በተያያዘ መረጃ ታሪካዊቷ ጎንደር ከተማ ጎረባች አካባቢዎች ነዋሪዎች አገዛዙ ወገኖችን መግደል፣ ማቁሰል፣ መዝረፍ፣ ማፈናቀል፣ ሀብት ንብረት የማውደም እንዲህ ደግሞ እልፍ ወገኖችን በስር እየሰቃየ በሚገኝበት በዚህ ዘመን እንዲህ ወጣቶችን አስገድዶ ለውትድርና ያፈሰ በሚገኝበት አስከፊ ሁኔታ ውስጥ ሆነን የፋሽቱን አገዛዝ ተጎርሶ ፍትህ ረስቶም እየተመኘ የሚገኘውን ህዝባችንን በማስገደድ በዛሬው ዕለት ሰልፍ ለማስወጣት ሙከራም አድርጓል። አስገዳጅ ሰልፍ ፖለቲካ ትዕይንቶች ሁሉን ለማድረግ ቁስል ላይ እሾ ሲወጋ የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የከተማችን ጎንደር ነዋሪዎች የትብብር ጥሪ ማድረስናል። ስለሆነም ጀግናው የጎንደር ህዝብ ጥሪን ተቀብለ በትብብር በወታደራዊ ሌሎችም ተግባሮች ከዛሬው ዕለት ጀምሮ ግብራዊ እንድታደርግም ጥሪ ቀርቦላል። የመጀመሪያ ዕለት ተልዕኮ በስኬት ያጠናቀቀውን ቀጣይ መርሃ ግብር ማጠናከርን የምንቀጥል መሆኑን ልናውቁት ይገባል ብሏል።
በአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ሁለተኛ ተፈራ ዳምጤ ክፍለ ጦር በትላንትናው ዕለት ሞጣ ከተማ ውስጥ በገረንድ ኮንክሪት ምሽግ ተደብቆ ህዝብን እያስተዳደርኩ ነው ያለውን የሚገኘውን የብልጽግናን ገዳይ ቡድን በትላንትናው ዕለት ጀምሮ ለተከታታይ 5 ቀናት አርጤ ስቴዲየም ከተማን ለመቆጣጠር ከወይን ውሃ ከሞጣ እንዲሁም ደግሞ በአዴት አቅጣጫ ወደ ገደብ ገርገራ የመብረቅ ክፍለ ጦርንም አፍኜ እመታለሁ በሚል ልዩ ቅዠትም ያሰለፈው ጦር በጀግኖች ድባቅ ተመቷል። በሁለተኛ ተፈራ ዳምጤ ክፍለ ጦር ስር የሚገኙት ሁለቱ ብርጌዶች እና የክፍለ ጦሩ ተወርዋሪ ኃይል በጋራ በመሆን ሁለት ቦታዎች ላይ ድልንም ተቀናጅተዋል። መብረቅ ተፈራ ብርጌድ ሞጣ ከተማ ውስጥ ባደረገው የከበባ ማጥቃት ከ60 እስከ 80 የሚደርሱ ወራሪ መከላከያ ተመቷል። 7 የመከላከያ ሰራዊት አባላት ተማርከዋል። ቁጥራቸው ወደ ያልታወቀ አድማ በተናና ሚሊሻዎችም ተደምስሰዋል። ዮሐንስ አለማየሁ ብርጌድና ተፈራ ዳምጤ ክፍለ ጦር ተወርዋሪ ኃይል በጋራ በመሆን ጉንጂ ቆላላ ከተማ ገረገራ ላይ ባደረጉት የማጥቃት ውጊያ የጠላት ጦር ኢሰብአዊ ድርጊት አስፈጽመውታል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና በአጼ ይኩኖ አምላክ ክፍለ ጦርና በሰባት ለሰባ ክፍለ ጦር በአገዛዙ ዙፋን አስጠባቂ ቡድን ላይ ድንቅ ኦፕሬሽን ተፈጽሟል። እነዚህ ሁለቱ ክፍለ ጦሮች ማለትም አጼ ይኩኖ አምላክ ክፍለ ጦር በፊት አውራሪ ልመነ ዘውዴ የሚመራውና ሰባት ለሰባ ክፍለ ጦር በምክትል መሪና ወታደራዊ አዛዥ በአርበኛ ሰይድ ደምስ እየተመራ ያለው ሁለቱ ክፍለ ጦሮች በአማራ ፋኖ ብሔራዊ ኃይል ምክትል መሪ በአርበኛ ኢሳያስ ደመቀ ከሁለቱ ክፍለ ጦሮች በተወጣጣ ከሰባት ለሰባ ክፍለ ጦርና በአርበኛ ሸጎ ገረመው የሚመራው የቅኝ ሰራዊት ካጼኖ የአጼ ይኩኖ አምላክ ክፍለ ጦር በአርበኛ ልበ ሙሉ የሚመራው የቃይ ሰራዊት አባላት በወሰዱት ልዩ የማጥቃት ውጊያ የጠላት ጦር አፈር ከድሜ በልቷል። ወደ ተከበራችሁ የሳሚ ዴይሊ የዩቲዩብ ቻናል አድማጭ ተመልካቾች በመረጃ ሰዓቴ መደመጥ አለባቸው ብዬ ያሰብኳቸው ሰበር መረጃዎች እነዚህ መስሉ ነበር። ለሁላችሁም መልካም ረፋድ ተመኘሁም።